ጆዜ ሞሪኖ የትኛውም ትልቅ ተጫዋች እንዲወጣባቸው እንዲለቅባቸው አይፈልጉምና ቪኒ ጁኒየርም ቢሆን ቢለቅ ደስተኛ ላይሆኑ ይችላሉ ወይም እንዳይለቅ ለማድረግ ጥረት ያደርጋሉ ይላል። ይሄ እንግዲህ በሌሎች ሚዲያዎች ደግሞ ተቃራኒ የሆነ መረጃ አለ። እሱ ላይ ደርስበታሉ። አርሰናል ግን ቪኒሲየስን ለማግኘት ይቻላል የተባለውን እድል ሁሉ ሊጠቀም ቆርጧል ይላል። የማይምሰው ጉድጓድ የማያንቀሳቅሰው ድንጋይ አይኖርም ማለት ነው። እንደ ቴሌግራፍ ዘገባ ከሆነ እንደምታውቁት ዋናው ጉዳይ አሁን የኮንትራት ማራዘሚያው ድርድር በውጤት አለመጠናቀቅ ነው። ባለፉት 12 ወራት ምንም ፍሬ አላፈራም እና አሁንም 12 ወራት ነው ኮንትራት የቀሩት እና ወደ ቦስማን ወደ ነፃው ቀጠና እየገባ ስለሆነ ሪያል ማድሪዶች ከተስማማ አሁን ተስማማ ነው የሚሉት። አለበለዚያ እሱን መሸጠው ገንዘብ ማግኘት የሚፈልጉት እና አርሰናል መክፈል ይችላል ወይ የሚለውን ጥያቄ ካነሳን ቴሌግራፍ በዚህ ዘገባው ላይ ይሄን ያህል ባይልም አዎ ሊከፍል ተዘጋጅቷል፣ አዎ የራሱን የኮንትራት ሪከርድ ሊያሻሽል የደለበ ውል ለብራዚላዊ ሊያቀርብ ተስማምቷል። ቡካዮ ሳካ 365,000 ፓውንድ በሳምንት ይከፈለው ዘንድ በቅርቡ ኮንትራት መፈረሙ ይታወቃል እና ከዚህ ከፍ አድርጎ አርሰናል ለቪኒሲየስ ጁኒየር እንደሚያቀርብ ጥያቄ የለው። እንግዲህ እዛ 400,000 ፓውንድ የሚከፈለው ከሆነ እዚህ 500,000 ወደ የተጠጋ ክፍያ ለመክፈል ሊገደድ ይችላል ማለት ነው።